ቲክቶክ ላይ ግን ቪዲዮ የምትለቁ ሰዎች አቤት የስንቱን ሰው ወንጀል ተሸከማችሁ። እኔ ራሴ ወንጀል አንሶኝ ነው እንደ ሰዎችን ወንጀል የምሸከመው። በዚህ ጣቶች አንቺም በዚህ ጣቶችሽ ሶሻል ሚዲያ ላይ ቲክቶክ ላይም በሉት ኢንስታግራም ላይም በሉት ፌስቡክ ላይም በሉት ቴሌግራም ስቶሪ ላይም በሉት የትኛውም ሶሻል ሚዲያ ላይ አላህ የሚያስቆጣ ነገር የምትለቁ ከሆነ ባየው በሰማው ሰው ልክ ወንጀሉን ትሸከማላችሁ። ያ አላህ ለምንድነው ለሰዎች ወንጀል ሰበብ የምንሆነው? ለምንድነው ለሰዎች ወንጀል በር የምንሆነው? እናንተ አሁን የምትለቁት ነገር እናንተ ጋር ብቻ የሚቀር መስሏችኋል? አንቺ አሁን ፎቶሽን ለቀሽ ራስሽን አርከሰሽ በአደባባይ የምትለቅ ፎቶን በቪዲዮ አንቺ ጋር ብቻ የሚቀር መስሎሻል? አላህ የሚያስቆጣ ቪዲዮ አንስተ ስትለቅ አንተ ጋር ብቻ የሚቀር መስሏል? አንተ ትረሳለህ ያ اخي። አንተ ኮሜንት ጽፋለህ የማይሆን አላህ የሚያስቆጣ ነገር፣ አንቺም ልክ እንደዛው ከዛ ኮሜንት ሴክሽን ወጣችሁ ትሄዳላችሁ፣ ተረሱታላችሁ። ነገር ግን ይህ ኮሜንት ማጥቶብት ከሆነ የውመል ቂያማ በዚህ ኮሜንት ምክንያት እሳት ልትገባ ትችላለህ። እያስፈራራሁ አይደለም፣ እውነታውን ነው እየነገርኩ ያለሁት። እንዲህ የምታደርጉ ሰዎች አያስፈራችሁም እንዴ? ከናንተ ወንጀል አልፎ ለሰዎች ወንጀል ሰበብ ስትሆኑ ትንሽ አያስፈራችሁም? ሰው በተኛበት እኮ ይሞታል። ሰው ጤነኛ ሆኖ እየሞተ ነው ያለው። እናንተ በቃ ተዘጋጅታችሁበት ምትሞቱ ነው እንደሚመስላችሁ። አረ አላህን ፍሩ፣ አረ አላህን ፍሩ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም ምን እንዳሉ ስሙ። ስትሰሙ በቀልባችሁ ስሙ። በጆሮአችሁ መስማት ምንም ጥቅም የለውም። በቀልባችሁ ሰምታችሁ ተግብሩት። ወመን ሰነ ሱነተን ሰይئተን ወንጀል የሆነን ፈለግ ያስገኛ አሉ ካነ ዐለይሂ ዊዝሩሃ በዛች ባስገኛት ነገር ሸክሟ አለበት ወይም ወንጀሏ አለበት አሉ። ወዊዝር መን ዐሚለ ቢሃ በሰራው ሰው ልክም ሸክሟ አለበት ወይም ወንጀሉ አለበት። ወላ ዩንቀሱ ሚን አውዛሪሂም ሸይአ ከነዚህ ሰዎች ምንም ወንጀላቸው ሳይቀንስ ለዛ ወንጀል ሰበብ የሆነው ሰው ላይ ወንጀሉ አለበት። ይህ ወንጀልም እስከ የውመል ቂያማ ድረስ ይቀጥላል። አላህ ይጠብቀን። አንተ እዚህ ሶሻል ሚዲያ ላይ ዘፈን ሊሆን ይችላል፣ ነሺዳ ብለውትም ዘፈን የሆነ ነገር ሊሆን ይችላል። ለምን የረሱል ሰለላሁ ዐለይሂ ወሰለም ስም 1000 ጊዜ ለምን አይጠቀስበትም? ወላሂ هذا اشد اثما በጣም ከባድ ወንጀል ነው። እንደው ኢላ መን ረሒመ አላህ አሁን አላህ ያዘንላቸው ሲቀሩ በጣም ብዙ ሰዎች ይሄ ነገር ሐላል ይመስላችኋል፣ ዘፈን ሐራም ነው እንዴ የሚሉ ሰዎች እየመጡ ነው። ይሄ ለኛ አዲስ ነገር አይደለም። ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። የውመል ቂያማ ሲቃረብ ዘፈንን ሐላል የሚያደርጉ ሰዎች ይመጣሉ ብለው ነግረውናል። ህፃናቶች ቁርአንን መማር ሲገባቸው፣ ቁርአንን ሐፍዘው መቅራት ሲገባቸው ቁርአንን ትተው ይሄን ዘፈን ሸምድደው ከራሳቸው አልፎ ሰዎችን ወንጀለኛ እያደረጉ ነው። ህፃናቶች እስኪ ይታያችሁ አያድርገውና እዚህ ሶሻል ሚዲያ ላይ አላህ የሚያስቆጣ ነገር ፔጅ ላይ ኖሮ ከሞት ሐታ ቀብር ውስጥ ገብተህ እንኳን ይሄ ወንጀል ይከተላል እስከ የውመል ቂያማ ድረስ። ባየው በሰማው በሰራው ሰው ልክ ወንጀሉ ይቀጥልብሃል። ለምንድነው ይሄንን በነፍስህ ላይ የምትፈቅደው? አንቺም ለምንድነው ይሄንን ነገር በነፍስሽ ላይ የምትወጂው?